ሁልጊዜ ያው የድሮ ልማድህን እየደጋገምክ በሕይወትህ ላይ አዲስ ለውጥና ደስታን ትጠብቃለህ? ካደረግከው ትልቅ ስህተት ነው። ያሳዝናል፣ ነገር ግን ሕይወት አንተ በምትመኘው መንገድ ሳይሆን በራሷ ሕግ ነው የምትሠራው። ብዙዎቻችን በፍርሃት፣ በስንፍና ወይም ባለማወቅ ምክንያት በሕይወታችን ላይ እውነተኛ ለውጥ የሚያመጡ ነገሮችን ችላ እንላለን። ነገር ግን ዛሬ አሁን ያለህበት ሁኔታ ምንም ይሁን ምን ወደ እውነተኛ ደስታና ስኬት የሚያመሩህን 12 መራራ እውነታዎች ይዘንልህ መጥተናል። እነዚህን እውነታዎች ተቀብለህ ሕይወትህን ለመለወጥ ዝግጁ ነህ? ሰላም ጤና ይስጥልኝ፣ እንደምን አላችሁ የቻናላችን ቤተሰቦች? ዛሬ በሕይወታችን ውስጥ ልንቀበላቸው ስለሚገቡ 12 መራራ እውነታዎች በዝርዝር እንወያለን። ለቻናላችን አዲስ ከሆናችሁ መሰል ሕይወትን የሚቀይሩ ጠቃሚ ቪዲዮዎች እንዲደርሶችሁ አሁኑኑ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን እስከ መጨረሻው ከተከታተላችሁት ሕይወትን የምታዩበት እይታ ሙሉ በሙሉ እንደሚቀየር ጥርጥር የለውም። እሺ፣ ወደ መጀመሪያው እውነታ እንለፍ። ያን ያህል አስፈላጊ ሰው አይደለህም። እስቲ አስበው፣ በአደባባይ ተደናቅፈህ የወደቅህበትን ቀን ታስታውሳለህ? አንዳንዶች ሳቁብህ፣ ሌሎች ደግሞ ደህና ነህ ብለው ጠየቁህ። በእርግጥ አልተጎዳህም፣ ነገር ግን በኀፍረት መሬት ብትደፋ ተመኘህ። ያንን ታሪክ ሰዎች ዕድሜ ልካቸውን እያነሱ የሚያወሩብህ መስሎህ ነበር። እውነቱ ግን አንተ ለሰዎች ያን ያህል አስፈላጊ አይደለህም። በሌሎች ሰዎች ሕይወት ውስጥ የምትጫወተው ሚና በጣም ጥቃቅን ነው። ያ የደረሰብህ ነገር ላንተ የዓለም ፍጻሜ ቢመስልህም፣ ሌሎች ሰዎች ግን ከጥቂት ደቂቃዎች በኋላ ሙሉ በሙሉ ረስተውታል። አንተ በራስህ ሕይወት እንደተጠመድከው ሁሉ እነሱም በራሳቸው ሕይወት ተጠምደዋል። ይህ ደግሞ መጥፎ ነገር አይደለም፣ የሕይወት ነባራዊ እውነታ ነው እንጂ። ሁሉም ሰው እንዲወድህ አትጠብቅ። በትምህርት ቤት እያለህ የሁሉም ሰው ቀልብ የሚስብና ሁሉም ሰው የሚወደው የሚመስለውን ያንን ታዋቂ ልጅ ታስታውሳለህ? ሁሉም ሰው እንደዛ መሆን አይችልም፣ መሆንም የለብህም። ሕይወት የክብር ወይም የውድድር መድረክ አይደለችም። ሁሉም ሰው ያንተን እውነተኛ ማንነትና ዋጋ ሊረዳ አይችልም። ስለዚህ በዚህ ላይ ተጨንቀህ ጊዜህን ከምታጠፋ እንዴት የራስህ የተሻለ ስሪት መሆን እንደምትችል አስብ። ላንተ ቦታ ለሌላቸው ሰዎች ራስን ለማስረዳት መሞከር የጊዜና የጉልበት ብክነት ነው። ሕይወትህን አንተን እንዳለህ በሚቀበሉ እውነተኛ ሰዎች ብቻ ክበብ። ማንነትህ የሚወሰነው ባሉ ቁሶች አይደለም። ብዙ ሰዎች ገንዘብ ያን ያህል አስፈላጊ አይደለም ብለው ራሳቸውን ለማጽናናት ይሞክራሉ። እውነቱ ግን ገንዘብ ለሁሉም ነገር መፍትሔ ባይሆንም በአሁኑ ዘመን በደህንነት ለመኖር ግን እጅግ አስፈላጊ ነው። ደስታን አይገዛ ይሆናል፣ ነገር ግን የምትጠለልበት ጣሪያ፣ የምትጫማው ጫማ እና በጠረጴዛህ ላይ የሚቀርብ ምግብ ይሰጥሃል። ይሁን እንጂ ገንዘብና በገንዘብ የምታገኛቸው ቁሶች ማንነትህን አይገልጹም። ትልቅ ቤትና ውድ መኪና ያለው ሰው በኪራይ ቤት ውስጥ ከሚኖርና በአውቶቡስ ከሚጓዝ ሰው አይበልጥም። ምንም ይኑርህ ምን፣ በመጨረሻም ሰዎች ላንተ ያላቸው አመለካከት የሚቀረጸው በምታሳየው ተከታታይ መልካም ባህሪና በነሱ ሕይወት ላይ በምትፈጥረው በጎ ተጽዕኖ ላይ ብቻ ነው። ሁልጊዜም ምርጫ አለህ። እኛ የሁኔታዎች ወይም የውጫዊ ኃይሎች ተላላኪዎች አይደለንም። የመምረጥ ኃይል አለን። በሕይወትህ ለሚገጥሙህ ነገሮች የምትሰጠውን ምላሽ መወሰን ትችላለህ። አንድ ሰው ፊትህን በቦክስ ቢመታ ዝም ብለህ እያየኸው ሌላ እንዲጨምርልህ ትቆማለህ? በፍጹም። መልሰህ መምታት ቢቃጣ እንኳ ከዚያ ዘወር ማለት የተሻለ ምርጫ ሊሆን ይችላል። ይህንን ምሳሌ ወደ ዕለት ተዕለት ሕይወታችን ስናመጣው ሰዎች አንተን እንዴት መያዝ እንዳለባቸው የምታስተምረው አንተ ራስህ ነህ። አንድ ሰው ላንተ ደህንነትና ክብር ደንታ ከሌለው ከዚያ ሰው ርቆ መሄድ ሙሉ መብትህ ነው። መራራው እውነታ፣ ሰዎች አንተን የሚይዙት አንተ በፈቀድክላቸው ልክ ነው። ክብርህን ካስጠበቅክ ይከብሩሃል። ነገር ግን እንደ ምንጣፍ ሲረገጡ ዝም ካልክ ሁልጊዜ መረገጥህ አይቀሬ ነው። ስሜቶችህ የሐሳቦችህ ውጤቶች ናቸው። ይህ ምናልባት ትንሽ ረቂቅ ሊመስል ይችላል፣ ነገር ግን ስለ አንድ ነገር የምናዝነው ወይም የምንደሰተው በራሱ በነገሩ ምክንያት አይደለም። ይልቁንም ለዚያ ነገር፣ ለዚያ ሰው ወይም ሁኔታ በሰጠነው ትርጉም እና አመለካከት ምክንያት ነው። ባጭሩ ሐሳቦቻችን ስሜታችንን ይፈጥራሉ፣ ስሜታችን ደግሞ ባሕሪያችንን ይወስናል። ስለዚህ የተለየ ስሜት እንዲሰማህ ከፈለግክ መጀመሪያ ሐሳብህን መለወጥ ጀምር። ራስን ተጠያቂ ካላደረግክ ሌላ ሰው ተጠያቂ ያደርግሃል። የምትናገራቸው ቃላትና የምታሳልፋቸው ውሳኔዎች አዎንታዊም ይሁኑ አሉታዊ የራሳቸው መዘዝ አላቸው። ራስን ለድርጊቶች ተጠያቂ ካላደረግክ ሌላ ሰው ተጠያቂ ማድረጉ አይቀሬ ነው። በትልቅ ደረጃ ስናየው በማኅበረሰብ ውስጥ ሥርዓትን ለማስጠበቅ ተጠያቂነት ግድ ይላል። በግል ሕይወታችን ደግሞ
የተሻለን ሰዎች እንድንሆን እና ደስተኛ ሕይወት እንድንመራ ሕሊናችንንና ታማኝነታችንን ለመጠበቅ ይረዳናል። ሰዎች እንድታድግ ሊፈልጉ ይችላሉ፣ ግን ከነሱ እንድትበልጥ አይፈልጉም። አንዳንድ ሰዎች ለእድገትህ ከልባቸው ቢመኙም፣ ሌሎች ግን አንተ ከነሱ መበለጥህን እስክትጀምር ድረስ ብቻ ነው አብረው የሚሆኑት። የሰዎችን የውስጥ ፍላጎት አስተውል። ላንተ በጎ አመለካከት ለሌላቸው ሰዎች ጊዜህንና ጉልበትህን አታባክን። በዙሪያህ ያሉትን አሉታዊ ነገሮች ወደ ጎን ትተህ ወደ ግብህ መጓዝህን ቀጥል። ትጋት፣ ጽናትና ቁርጠኝነት ወደምትፈልገው ቦታ ያደርሱሃል። ለማንኛውም ነገር ትክክለኛ ጊዜ የሚባል የለም። ሰዎች ብዙውን ጊዜ አንድን ነገር ለማድረግ ወይም ለውጥ ለመጀመር ትክክለኛውን ጊዜ ይጠብቃሉ። ነገር ግን የምታደርገው ነገር ምንም ይሁን ምን ላለመጀመር ሁልጊዜ ሰበብ አታጣም። ገንዘብ የለኝም፣ ዕድሜ ሄዷል፣ ጊዜ የለኝምና የመሳሰሉትን። ያሳዝናል። ነገር ግን መራራው እውነታ ፍጹም ወይም ትክክለኛ የሚባል ጊዜ የለም። ዛሬ ያዘገየኸው ነገር ምናልባትም መቼም ሳይሳካ ሊቀር ይችላል። ሁልጊዜ ካንተ የተሻለ ወይም የባሰ ሰው አለ። አሁን ያለህበት ሁኔታ ካለው ሊሻሻል ይችላል፣ ወይም ደግሞ ከዚህ የባሰ ሊሆን ይችላል። ራስን ከሌሎች ጋር በማወዳደር ስህተት ውስጥ አትውደቅ። በሕይወት ውስጥ ሁሉም ነገር አንጻራዊ ስለሆነ ራስን ማወዳደር ተስፋ ያስቆርጣል እንጂ ፋይዳ የለውም። ላንተ በጣም ቀላል የሆነ ነገር ለሌላው ከባድ ፈተና ሊሆን ይችላል፣ ወይም ደግሞ በተገላቢጦሽ። ስለዚህ ለራስም ሆነ ለሌሎች ሁልጊዜ ርኅራኄ ይኑር። ፍርሃት ሕይወትን ሙሉ በሙሉ እንዳትኖር ያደርግሃል። አዲስ ነገር ሲገጥምህ ፍርሃት መሰማቱ የተፈጥሮ ሕግ ነው። ይህ አእምሮችን ለማናውቀው ነገር የሚሰጠው ባዮሎጂያዊ ምላሽ ነው። ነገር ግን ይህ ፍርሃት አዳዲስ ነገሮችን ከመሞከር እንዲያግድህ መፍቀድ የለብህም። ነገሩ አዲስ መሆኑን ተረድተህ በጉጉትና በመማር መንፈስ ቅረበው። ፍርሃትህን ፊት ለፊት ካልተጋፈጥከው ብዙ ወርቃማ ዕድሎችን ታጣለህ። ሕይወት እኮ ከተለመደው የደህንነት ቀጠናቸው ወጥተው ለመጋፈጥ ደፋር ለሆኑ ሰዎች የተዘጋጁ አስደሳች ፈተናዎች የተሞላች ናት። ለውድቀትና ለሐዘን የሚዳርጉ የራስህ ከፍተኛ ግምቶች ናቸው። አንድ ሰው ተስፋ ሲያስቆርጥህ አብዛኛውን ጊዜ ችግሩ የነሱ መሸነፍ ሳይሆን አንተ በነሱ ላይ የጫንከው ከእውነታው የራቀ ከፍተኛ ግምት ነው። ነገሮች ሁልጊዜ እኛ እንደምናስበው በትክክል ላይሄዱ ይችላሉ። ይህ ደግሞ ምንም ማለት አይደለም። ስለዚህ ከሰዎች የምትጠብቀውን ነገር መጠን አብጅለት። ይህ ሲሆን አላስፈላጊ የልብ ስብራት እንዳይደርስብህ ትከላከላለህ። የምትኖረው ራስህ የፈጠርከውን ሕይወት ነው። የሕይወትህን ሙሉ ኃላፊነት በራስህ እጅ ላይ መውሰድ በሕይወትህ ልታደርገው የምትችለው ትልቁና ብልህነት የተሞላበት ነገር ነው። አሁን ባለው ሁኔታ ደስተኛ ካልሆንክ ሁኔታውን ለመቀየር አስፈላጊውን እርምጃ መውሰድ የምትችለው አንተ ብቻ ነህ። ቀንህን በጥሩ ስሜት ካልጀመርክ ወይ ቀሪው ቀንህ እንዲበላሽ ትፈቅዳለህ፣ ወይም ደግሞ ሁኔታውን ተቆጣጥረህ ቀኑን ወደ መልካም ለመቀየር ራስን ታዘጋጀለህ። ለሕይወትህ ሙሉ ተጠያቂውና የምትፈልገውን ዕድል መፍጠር የምትችለው አንተ ብቻ መሆንህን በተረዳህ ቅጽበት ወደምትመኘው ሕይወት የመጀመሪያውን እርምጃ መራመድ ትጀምራለህ። አዎ፣ አብዛኞቹ ሰዎች እነዚህን ዓለም አቀፋዊ መራራ እውነታዎች ፊት ለፊት መስማት አይፈልጉም። ነገር ግን ምንም እንኳን ትንሽ ቢከብዱም በዕለት ተዕለት ሕይወታችን ውስጥ መከሰታቸው ግን የማይቀር ነው። እነዚህን ነገሮች አውቆና አምኖ መቀበል የእድገታችን መጀመሪያ ነው። አንዴ ተቀብለሃቸው በራስህ ላይ መሥራት ስትጀምር ግን ሕይወትህ ከመቼውም ጊዜ በላይ የተረጋጋ፣ ደስተኛና ትርጉም ያለው መሆኑን ትረዳዋለህ። የዛሬው ቪዲዮአችን ይሄንን ይመስል ነበር። ከእነዚህ 12 ነጥቦች ውስጥ የእናንተን ሕይወት በይበልጥ የቀየረው ወይም የተመቻችው የትኛው እውነታ እንደሆነ በኮሜንት መስጫው ላይ አጋሩን፣ ውይይት እናደርግበታለን። ቪዲዮው ከተመቻችሁና ጠቃሚ ሆኖ ካገኘችሁት ላይክ ማድረጉን እንዳትረሱ። ለምትወዷቸው ጓደኞቻችሁም ሼር አድርጉላቸው። ይህንን የመሰሉ አነቃቂና አስተማሪ ቪዲዮዎች ሁልጊዜ እንዲደርሶችሁ የቻናላችንን ሰብስክራይብ ቁልፍ በመጫን የደወል ምልክቷን ማብራት አትርሱ። በሚቀጥለው ቪዲዮ በሌላ ድንቅ ርዕስ እስክንገናኝ ድረስ ሰላም፣ ቻው።